አሁንም ማሳያችሁን አፕ ከልብ ሆናችሁ እስከ መጨረሻ ድረስ ይህንን ቪዲዮ አይታችሁ እንደምትጠቀሙበት ተስፋ አለኝ ማለት ነው፣ እንደምትወዱት። ምክንያቱም አፑ ከማንኛውም ዜጋ ጋር ስትገናኙ በተለይ በቋንቋ ምክንያት የምትቸገሩ ሰዎች ማለት ነው፣ ማንኛውም ዜጋ ጋር ስትገናኙ እናንተ ማውራት ተቸገራችሁ በዚህ አፕሊኬሽን እናንተ የራሳችሁን ቋንቋ ታወራላችሁ። ይሱ ደግሞ ተርጉሞ ለዛኛው ሰውዬ ለሚፈልገው በሚሰማው ቋንቋ ማሰማት ትችላላችሁ ማለት ነው። ከጎረቤት ሀገር እንኳን ራሱ ከኦሮሚያ ከትግራይ ከነሱ ጋር እንኳን ራሱ ትግርኛ አልችልም ብላችሁ መጨነቅ የለባችሁም። ትግሬ ሆኖ ደግሞ አማርኛ አልችልም ማለት መጨነቅ የለበትም። ኦሮሞም ሆኖ እኔ አማርኛ አልችልም ትግርኛ አልችልም ብሎ መጨነቅ አይችልም ማለት ነው። በጣም ብዙ ቋንቋ ተሸክሞ የያዘ አፕ ነው። እሱን አሳያችኋለሁኝ። እንደፈለጋችሁ ነው የምታወሩበት። ቀጥታ ምንድነው የምታደርጉት? ወደ ፕላይ ስቶር ትገባላችሁ። ፕላይ ስቶር እንደገባችሁት ከላይ ከሰርቹ ላይ ካሽ ፕሮ ብላችሁ ሰርች ስታደርጉ በዚህ መልኩ ይመጣላችኋል። ከዛ ይህ አፕ እኔ ኦልሬዲ ኢንስታል አድርጌ ስላወረድኩትኝ እናንተ ኢንስታል ብላችሁ ዳውንሎድ ታደርጉትና ኦፕን ብላችሁ ትከፍታላችሁ። እንደዚህ እንደከፈተላችሁ ሰርቹ ላይ ከላይ ከሰርቹ ላይ አምሃሪክ ብላችሁ ሰርች እንዳደረጋችሁት በዚህ መልኩ ይመጣላችኋል። ያው የሸበካ ጉዳይ ነው እኔ ጋር በዚህ መልኩ ይመጣላችኋል። ከዚህ ጋር አንድ ጊዜ ከላይ መታ ታደርጉታላችሁ። እንደዚህ ይመጣላችሁ። ወደ ላንሸራታችሁ እዚህ ጋር ዳውንሎድ ኤንድ ኢንስታል የሚል አለ። በቀይ ያከበኩባትን ይችን አንድ ጊዜ መታ ታደርጉታላችሁ። ከዛ አፑ በዚህ መልኩ ይከፍትላችኋል። ከዚህ እንግዲህ ለእናንተ የመጀመሪያ ሌላ ቋንቋ ላይ ሆኖ ሊከፍትላችሁ ይችላል። እኔ ስለምጠቀምበት እዚህ ጋር የራሴን ቋንቋ አማሪክ ብዬ ጽፌያለሁ አዘጋጅቻለሁ። ከዚህ ጋር ደግሞ ከትግርኛ ጋር ማውራት ስለፈለኩ ትግሬ አድርጌዋለሁ። እናንተ ከፈለጋችሁት ሌላ ቋንቋ ለመምረጥ ከፈለጋችሁ በቀኝ በኩል ያለውን ይሄንን አንድ ጊዜ መታ ስታደርጉትኝ ብዙ ያመጣላችኋል። ከፈለጋችሁ ኦሮሚያ፣ ከፈለጋችሁ አረብኛ፣ ከፈለጋችሁ እንግሊዝኛ በጣም በርካታ አለ። እናንተ አማርኛ ከሆነ ማታወሩት ሌላ በአረብኛ ከሆነ ማውራት የፈለጋችሁት ከዚህ ጋር መታ ታደርጉታላችሁ። ወይም በእንግሊዝኛ ወይም በትግርኛ ከሆነ ማውራት የፈለጋችሁት በግራ በኩል ያለውን መታ ታደርጉና ከዛ መጨረሻ ላይ ይችን የማይኳን ምልክቷን ከመሃል ላይ መታ ታደርጉና የእናንተን የምታወሩትን ቋንቋ ምንድነው የምታደርጉትኝ እንዲገባችሁ ማለት ነው። ከግራ ነው የምታደርጉት ከዚህ ማለት ነው። በግራ በኩል ካልሆነ የምታደርጉት ከዚህ የራሳችሁን ቋንቋ መናገር ከፈለጋችሁ። ለዛኛው ሰውዬ ደግሞ ለአረብ ወይም ደግሞ ለሌላ ዜጋ ከሆነ ማሰማት የምትፈልጉት የሱን ቋንቋ ምንድነው የምታደርጉትኝ በቀኝ በኩል ያለውን እዚህ ጋር ያለውን ታደርጉለታላችሁ። ከዛ እኔ አሁን ለምሳሌ እያወራሁ ነው እንደዚህ እየቀዳው ስለሆነ ላይ ያላችሁ ይችላል። አያችሁት? ራሱ ይጽፍላችኋል ማለት ነው። ነገር ግን ከመጻፍም አልፎ ማለት ነው ምንድነው የምታደርጉትኝ መታ ስታደርጉትኝ የእናንተን በአማርኛ ያስቀምጡታል። ከዛ እኔ አሁን በአማርኛ እያወራሁ ስለሆነ ይኸው እዚህ ጋር በትግርኛም ጽፎልኛል። ከፈለጋችሁ በድምጽ እንድታሰሙት ከፈለጋችሁ የእሱን ቋንቋ ለማሰማት ከዚህ የእናንተን እዚህ ጋር ያወራላችኋል ከላይ በድምጽ በአማርኛ፣ የራሱን ቋንቋ ደግሞ ከታይ በድምጽ ታሰሙታላችሁ። ማንበብ ካልቻለ ራሱ ማለት ነው። ይሄ አፕ በጣም ተወዱታላችሁ። ምክንያቱም ማንበብና መጻፍ የማይችል ሰው ራሱ እናንተ አናግራችሁ ማሰማት ትችላላችሁ። ይሱም ተናግሮ ደግሞ ማስረዳት ይችላል ማለት ነው። ዋናው ነገር የአይነት ትኩረት አድርጎ ሲስተሙን መጠቀም ብቻ ነው ማለት ነው። ይህን ቪዲዮ ከወዳችሁት ላይክ ሼር አድርጉት። ፎሎ ላይክ እያደረጋችሁ ሌላ ሐሳብ ጥያቄ ካላችሁ ኮሜንቱልኝ። መልካም